በዓለም ዙሪያ የምትገኙ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእግዚአብሔር ሰላምና ጸጋ ይብዛላችሁ። ከፊታችን ግንቦት 8 ዕለተ ዓርብ ከቀኑ 9 ሰዓት ጀምሮ እስከ ማታ 2 ሰዓት ድረስ የሚቆይ ልዩ ፕሮግራም በክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ ተዘጋጅቷል። ግንቦት 8 ዕለተ ዓርብ ከቀኑ 9 ሰዓት ጀምሮ የሚካሄደው ይህ ፕሮግራም ለታረደው በግ በእግዚአብሔር ቀኝ ለተቀመጠው አንበሳ በታላቅ መንቀጥቀጥና በታላቅ መፍራት ለሱ የሚገባውን ምስጋናና ክብር በዝማሬ የምናቀርብበት ልዩ የአምልኮ ምሽት ነው። በኢትዮጵያ ውስጥ በተለያዩ ክልሎች የምትገኙ የተወደዳችሁ የእግዚአብሔር ቤተሰቦች ከኛ ጋር በአዲስ አበባ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ ተገኝታችሁ የእግዚአብሔርን ጸጋ እንድትካፈሉና ለታረደው በግ ለይሁዳ አንበሳ በዝማሬ መስዋዕታችሁ እንድታቀርቡ ሁላችሁም ተጋብዛችኋል። የእግዚአብሔርን ቃል በኃይልና በስልጣን አውጃለሁ። ለኃይል ይጸልያል፣ መርገም ይሰበራል፣ እግዚአብሔር ይመለካል። ታላላቅና አስደናቂ የሆኑ ምልክቶችን በዕለቱ ከመንፈስ ቅዱስ የተነሳ እንመለከታለን። በኃይል በመዘጋጀት ግንቦት 8 ዕለተ ዓርብ ከቀኑ 9 ሰዓት ጀምሮ በአዲስ አበባ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ እንድትገኙ ሁላችሁም ተጋብዛችኋል። በተቻለ መጠን ቀድማችሁ በመምጣት ቦታ እንድትይዙ ይሁን። ዋናው አዳራሽ ካልቻለ በሚቀጥለው አዳራሽ በስክሪን ፕሮግራሙ እንዲተላለፍ በማድረግ ለሁሉም እንዲደርስ እናደርጋለን። ግንቦት 8 ዕለተ ዓርብ በአዲስ አበባ አጥቢያ የተዘጋጀውን ልዩ የአምልኮ ምሽት ለጓደኞቻችሁና ለቤተሰቦቻችሁ ሼር በማድረግ መልእክቱን እንዲሰሙ ፕሮግራሙን እንዲካፈሉ እንድታደርጉ ከወዲሁ ተጋብዛችኋል። በያላችሁበት ዓለም ዳርቻ ሁሉ የጌታ ሰላምና ጸጋ ከሁላችሁም ጋር ይሁን። ወንድማችሁ ነቢዩ ጩፋ ነኝ። ሻሎም።